አዲስ ነገሮች አሉኝ። በአዲስ ነገር ነው የመጣሁት። በአዲስ ነገር በደስ በሚል ነገር ነው ዛሬ ይሄን ቪዲዮ የምሰራው ማለት ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች፣ በሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ በያላችሁበት ሀገር ሰላማችሁ ብዝዝት ይበልልኝ እያልኩኝ ሀሳቤን እጀምራለሁ ማለት ነው። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ሀሳባችሁን እየሰጣችሁኝ እንድታበረታቱኝ በትህትና ጠይቃለሁ። እንኳን በሰላም መጣችሁ ወደ አስካለ ዩቱብ ቻናል። አስካለ ዩቱብ ቻናል በቀንነት በመልካምነት የማውቀውን የማሳውቅበት የማላውቀውን ደግሞ ከመምህሮች እየጠየኩኝ አቀርብላችሁ ይሆናል። አስተማሪ የሆነ ቪዲዮዎችን ወደፊት ይዤ እንደምቀርብ እርግጠኛ ነኝ፣ ከእግዚአብሔር ጋር ማለት ነው እና ደግሞ ከቤተሰቦቼ ከእናንተ ጋር ማለት ነው። እና አንደኛ ላመሰግናችሁ ነው ይሄን ቪዲዮ የሰራሁት ማለት ነው። ላመሰግናችሁ ነው። የምር ብዙ ልጆች አላችሁ ከጎኔ የነበራችሁ የኔ ስኬት የምትፈልጉ የኔን ውጤት የምትፈልጉ ማየት የምትፈልጉ በቀን ምን አዲስ ነገር አለ ብላችሁ የምትጠይቁኝ ቤተሰቦች አላችሁ። የምር ለእናንተ ነው ይሄ ቪዲዮ ማለት ነው። ለመልካሞች ለእናንተ ይሄ ቪዲዮ ይገባችኋል ማለት ነው። እና አንድ ነገር ስነግራችሁ ትዕግስት የለኝም በነገራችን ላይ ማለት ነው። እና በጣም ነው እንትን የምለው የምቸኩለው፣ የሆነ የምቸኮል ታውቃላችሁ። ይሄ ዛሬ እንዲሆንልኝ እፈልጋለሁ ማለት ነው። እና እኔ በፈለግኩ ሳይሆን ፈጣሪ በፈቀደው ነው የሚሆነው። በነገራችን ላይ ግን በቃ ሰርታችሁ ደክማችሁ ውጤታችሁን ስታገኙ እንዴት እንደሚያስደስት በነገራችን ላይ ተስፋ ለመቁረጥ ተስፋ ስንቆርጥ ተስፋ የቆረጥንባት ቀን እንቆማለን ማለት ነው። እና የማመሰግናቸው ልጆች አላችሁ፣ የምወዳችሁ። ይሄ ዩቱብ ብዙ ሰው አገናኝቶኛል። እንጃ እኔ ቃል ራሱ ገልጬው የማልጨርሰው ብዙ ጓደኞች አሉ። ለእናንተ እከሌ ከሌ ማለቱ እንትን ይመስላል ማለት ነው። እና ሁላችሁም ከጎኔ ለነበራችሁ፣ ላበረታታችሁኝ፣ ላጠነከራችሁኝ ለእኔ ውጤት እናንተ ቅድሚያ የተገኛችሁልኝ ጓደኞቼ ከልብ አድርጌ አመሰግናችኋለሁ። ክበሩልኝ፣ ክብር ይስጥልኝ። እውነት በጣም ነው። እኔ ቃላት የለኝም። የኔ ስኬት የእናንተ ስኬት ነው። አብረን ነው ስኬቱን ደስታውን አብረን ነው የምናሳልፈው ማለት ነው። ወደፊት ብዙ ስራ ይጠብቀኛል አውቃለሁ። ብዙ ቻሌንጆች ይኖሩታል። ከዛም ካሳለፍኩት ቻሌንጅ የበለጠ ወደፊት ያለው ቻሌንጅ ይበልጣል አውቃለሁኝ። እሱንም ግን ከእናንተ ጎን ሆኜ እንደማልፈው እርግጠኛ ነኝ እና በጣም ነው የማመሰግነው። እኔ እንጃ ቃላት የለኝም። ሁላችሁ ከጎን ያላላችሁ ማለት ነው በጣም ነው የማመሰግነው። በጣም ደግሞ ደስ ብሎኛል። አንደኛ ቻናሌ ተስተካክሎልኝ ሞኔታይዝ ተቀብሎኝ ሲመጣልኝ በጣም ነው ደስ ያለኝ። ለምን በቃ ደስ ይላል አይደለ? አንድ ሰው አትችልም ብሎክ አትችይም ብሎ ወይንም ሲያስይዝብህ በአንቺ ላይ ወይንም በአንተ ላይ ሲያስይዝብህ አንተ ደግሞ በውጤት በመልካም ጎኖ ውጤታማ ሆነህ እንዲህ ስታሳይ ያ ሰው ምን እንጃ ምን እንደሚሰማው አላውቅም፣ ላቅም አልፈለግም ማለት ነው። እና ሁላችሁንም ግን በጣም ነው የማመሰግነው ደግሜ ደጋግሜ ማለት ነው። ተስፋ እንዳትቆርጡ፣ በተስፋ በትዕግስት ቻሌንጁን ልታልፉ ይገባል። ምንም አይነት ተስፋ መቁረጥ አይቻልም። በራሳችሁ ተማምናችሁ በራሳችሁ ኮንፊደንስ በራሳችሁ ስራ በእናንተ በራሳችሁ የሰው ሳትጨምሩ በራሳችሁ መስራት ትችላላችሁ። ሀሳብ ከየት አምጥቼ እፈራለሁ ለምትሉ ልጆች ደግሞ አትፍሩ። ምንም የሚያስፈራ ነገር አንዳችም ነገር የለም። በመጀመሪያ ማለት ነው። ለምን መስራት ይቻላል። ሰው እናንተ እዩልኝ ብላችሁ ሳይሆን የእናንተን ቻናል ሰው ምን ለቀቀች ወይንም ለቀቀ ብለው እንዲመጡ ማድረግ እንችላለን ማለት ነው። ያንን እንዴት ነው የምንችለው?
እንዴት ነው የምንችለው? የሰው ምክር መቀበል አለባችሁ። ሰው የሚላችሁ፣ ሰው የሚመክራችሁ፣ አንድ ሰው የሚለውን ሁሉንም ተቀበሉ ሳይሆን የሚጠቅማችሁትን ወስዳችሁ የማይጠቅማችሁን ትታችሁ ቻናላችሁ ማሳደግ ትችላላችሁ። ተስፋ ሳትቆርጡ። ጀግናዎች ነን እኛ አረብ ሀገር ያለን ሴቶች በጣም ጎበዞች ነን። ብዙ ቻሌንጅ ያሳለፍን ሰዎች ነን። ብዙ ቻሌንጅን አሳልፈናል፣ እያሳለፍንም እንገኛለን። ሰው ያንን ቻሌንጅ ያለፈ ሰው ዩቱብ ማሳደግ ወይንም መስራት አያቅተው። ገባችሁ? ስለዚህ በዛ ነው መሄድ ያለባችሁ። በቅንነት ስሩ። እናንተ በቅንነት ከሰራችሁ፣ በቅንነት ሰፖርት ካደረጋችሁ፣ ሌላውም ልክ እንደዛ ነው ሰፖርት የሚያደርጋችሁ እናንተን ማለት ነው። እና አብረን እንቀጥላለን ወደፊት። በደንብ እንሰራለን። በደንብ ተባብረን አንድ ሆነን እጅ ለእጅ ተያይዘን መስራት እንችላለን። ይሄ የዛሬ መልእክቴ ነው እና በጣም ነው ደስ ያለኝ። ይሄ ውጤት የአስካለ ብቻ አይደለም። እውነት ለመናገር የአስካለ ዩቱብ ቻናል በራሷ ያመጣችው ውጤት አይደለም። ብዙ ሰው ዋጋ ከፍሏል። በእኔ ቻናል ብዙ ሰው ዋጋ ከፍሏል። እንቅልፉን አጥቶ በጣም ተጨንቆ የሰራልኝም ሰው አለ ማለት ነው። ገባችሁ? አንዱ ሲጥላችሁ አንዱ የሚያነሳችሁ፣ ዞር ስትሉ ጥሩ ሰው ታገኛላችሁ። እውነቴን ነው የምነግራችሁ። አንድ ቦታ ብቻ ቁጭ ብላችሁ ለሰው ከምትሰሩ ዞር ካላችሁ ደግሞ ለራሳችሁ የተሻለ ነገር እንደምታገኙ እኔ ምስክር ነኝ። ገባችሁ? ዞር ስትሉ አዲስ ነገር ይመጣል። ገባችሁ? ስለዚህ ዞር ዞር እያላችሁ ጥሩ ጥሩ መምህራኖች አሉ አሁን ዩቱብ ላይ በጣም ጥሩ ጥሩ ሰፖርት ቢያደርጉ፣ በጣም ተጨንቀው ለእናንተ ቻናል ገብተው እናንተ በራሳችሁ እጅ ያበላሻችሁትን ቻናል የሚያስተካክሉላችሁ በጣም ብዙ መምህራኖች አሉ። እነሱ ጋር መድረስ ያቃታችሁ ካላችሁ ዞር ዞር እያላችሁ የዩቱበር መምህሮችን አማክሩ፣ ጠይቁ፣ በቅንነት ስሩ፣ ተስፋ አትቁረጡ። ሰው የሚላችሁን ስሙ፣ በራሳችሁ ዓለም አትስሩ። ይሄ የኔ ምክር ነው። ገባችሁ? ትዕግስት ያስፈልጋል፣ ጊዜ ያስፈልጋል፣ ሰዓት ያስፈልጋል፣ ብዙ ነገሮች ይጠይቃል ዩቱብ ማለት ነው። በጣም ይፈተናል። ከዛ ከሁሉ ፈተና ግን በትዕግስት ነው ማለፍ የምትችሉት። አትቸኩሉ፣ ተረጋጉ። መረጋጋት ያስፈልጋል። ስለዚህ በጣም እኔ እንጃ እኔ ለማንኛውም ሁላችሁንም አንድ ላይ በጣም አሁንም ደጋግሜ የምለው አመሰግናለሁ ነው። እስከ መጨረሻው አብራችሁኝም እንደምትሆኑ አምናለሁኝ። እውነት ለመናገር እኔ እንጃ በቃ እኔ የእውነት ስነግራችሁ እኔ ቃላት የለኝም። ታውቃላችሁ የረዳችሁኝ ለእኔ ቻናል ዋጋ የከፈላችሁ ከሌ ብል ጥሩ አይደለም ብያለሁ ቅድም። ስለዚህ ሁላችሁን በጣም አመሰግናችኋለሁ። በጣም ነው የማከብራችሁ። ለስደተኞች በጣም ምን እንጃ ሰፖርት እንዴት እንደሚደረግ ያየሁበት ነው። እውነት በጣም ሰፖርት ያደርጋል። በጣም ሰውን ይረዳል። እንጃ ቃል የለኝም እውነት ለመናገር እና እሱን እንደዚህ አይነት ሰው ለማግኘት ብዙ ፈተናዎች አሉ። ጥሩ ሰው እንዳለ ሁሉ መጥፎ ሰውም እንደዛ አለ ማለት ነው። ሰው ከጥሩ ሰው ያገናኘን ብላችሁ መጀመሪያ ጸልዩ፣ እውነቴን ለመናገር ማለት ነው። እና በጣም ደስ ብሎኛል። አመሰግናለሁ። ሁላችሁንም አብረን ወደፊት እንጓዛለን፣ በቅንነት እንሰራለን፣ ሰፖርት እንደራረጋለን። ከምንችለው በላይ ሳይሆን በምንችለው አቅም እጅ ለእጅ እንያያዛለን። እወዳችኋለሁ፣ አከብራችኋለሁ። ሰፖርት እንደምታደርጉኝም እንደጀመራችሁ እንደምቀጥሉም አምናለሁ። ጓደኞቼ እኔ እንጃ የኔ ፋሚሊዎች ሁላችሁም ክበሩልኝ፣ ክበር ይስጥልኝ። ዛሬ የገባሁት ከምክር ጋራ ምስጋና ነው። አስካለ ዩቱብ ቻናል ሞኔታይዝ ሆኗል አሁን ላይ። ወደፊት ደግሞ የማስተካከላቸው ነገሮች ይኖራሉ። እሱንም እንደማስተካከል ተስፋ አደርጋለሁኝ። በደንብ እንደምሰራ
ሀገር ቤትም ስገባ ጥሩ ነገር ቻናሌ ላይ እንደምታዩ ቃል እገባለሁ። አሁኑኑ ማለት ነው ጥሩ ነገር እየሰራሁኝ ያቀርባለሁ። በቃ እንደዚህ እያልን አብረን እንተጋገዛለን፣ እንረዳዳለን። ቅን ሁኑ፣ መልካም ሰው ሁኑ። ከዛም በኋላ ሁሉም ፈጣሪ ያስተካክለዋል ማለት ነው። እናንተ ስትገፉ፣ እናንተ ሰው ሲገፋችሁ ፈጣሪ ደግሞ ያነሳችኋል ማለት ነው። ሰውን አትግፉ፣ ተበዳይ አትሁኑ። ገባችሁ? ተበዳይ አትሁኑ ነው አይደለ? በዳይ አትሁኑ፣ ተበዳይ ሁኑ። ከዛ መልሱ ከፈጣሪ ታገኛላችሁ ማለት ነው። ትዕግስት ይኑራችሁ፣ ተስፋ አትቁረጡ። ሰብስክራይብ ሲነሳባችሁ አትበሳጩ። እውነቴን ነው የምነግርህ፣ አትበሳጩ፣ አትናደዱ። ለምን እየተነሳ ነው። 20 ይነሳል፣ 30 ይነሳል፣ 50 ይነሳል፣ 100 ይነሳል። ሶ ያንን እሰራዋለሁ በሉ። እሰራዋለሁ ካላችሁ ማለት ነው ትሰሩታላችሁ። ዛሬ 10 ቢነሳባችሁ ነገ 5 እንደዚህ ያላችሁ የሰራችሁ ታጠራቅሙታላችሁ ማለት ነው። ቀስ ብላችሁ ያጠራቀማችሁት በኋላ ላይ ፍሬ አፍርቶ ውጤታማ ሆኖ ታገኙታላችሁ ማለት ነው። ግን መስራት ያለብን እንዴት ነው የሚለውን ነው ልናውቅ የሚገባው ማለት ነው። መስራት ያለብን እንዴት ነው፣ ቻናሉን እንዴት ነው የምናንቀሳቅሰው፣ ቻናላችንስ ንጹህ ነው ወይ፣ ህጋዊ ነው ወይ የሚለውንም እሱንም ከመምህራኖች ብዙ መምህራኖች አሉ ዩቱብ የሚሰሩ በትክክለኛው ስደተኞችን የሚረዱ ዩቱብ ቻናሎች አሉ። ወንድሞች አሏችሁ፣ ከኔ ጋር ያላችሁ አስተማሪያችሁንም ታውቃላችሁ ማለት ነው። ሶ ልክ እንደዛው መጥፎ ሰውም አለ። ከመልካሙ እኔ በጣም ቻናሌ እምቢ ብሎኝ ነበር። እምቢ ብሎኝ ስላችሁ ሎኬሽን አልቀበል እያለኝ ማለት ነው። ሎኬሽን አይቀበልም። በጣም ቻሌንጅ ነበረው። ያን ቻሌንጅ ግን አለፈ ማለት ነው። የሰው ነገር ፈጽሞ ቻናላችሁ ላይ አሁን ይሄን ሰሞን ደግሞ ዞር ስለማየው የሰው ነገር ነው የቲክቶክ እያመጣችሁ የምትለጥፉት። በጣም ነው ወደታች የሚመልሳችሁ ማለት ነው። ስለዚህ በንጹህ ሰብስክራይባችሁን በንጹህ ራሳችሁ ሆናችሁ ወጥታችሁ ድምጻችሁን ይገመግማል ዩቱብ ቻናል። ስለዚህ ይሄ ሁሉ ነገር ስላለው ከዚህ ሁሉ ነገር አብራችሁ በደንብ አርግታችሁ ሰርታችሁ ውጤታማ ትሆናላችሁ። በደንብ አርግታችሁ ማለት ነው። የዩቱብን ህግና ደንቡን ብቻ ተከተሉ። ህግ ደንብ አለው። እኛ እንደምንፈልገው አይደለም መስራት ያለብን። ዩቱብ ምንድን ነው የሚያስፈልገው የሚለውን ነገር ልታስቡበት ይገባል ማለት ነው። የዛሬ ቪዲዮ እዚህ ላይ ያበቃል። በድጋሚ እስከምንገናኝ ቸር ሰንብቱ እያልኩኝ በጣም አመሰግናችኋለሁ፣ ወዳችኋለሁ፣ አከብራችኋለሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ፣ አጠንክሩኝ። ከዚህ በላይ እንድሰራ አነሳሱኝ። እንሰራለን፣ አብረን እንተጋገዛለን። ሰላም፣ ፍቅር፣ ደስታን አብዝቼ የተመኘሁ በድጋሚ መልካም ምሽት ይሁንላችሁ። የነገ ሰው ይበለን። ደህና አደሩልኝ። ሰላማችሁ ብዝት ይበልልኝ። በጣም ደስ ብሎኛል። ሁላችሁም ደስ እንደሚላችሁ እርግጠኛ ነኝ። አመሰግናለሁ። መልካም አዳር ይሁንላችሁ። በድጋሚ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። በቅንነት ሰፖርት አድርጉኝ። በቅንነት ሰፖርት አደርጋለሁ ማለት ነው። ባይ ባይ።